በትግራይ ክልል ውስጥ የሚታየው የፖለቲካ ትኩሳት አዲስና ያልተጠበቀ መልክ እየያዘ ነው። በቅርቡ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደን በማባረር የስልጣን መሪነቱን የተረከቡት ዶክተር ደብረጽዮን ገብረ ሚካኤል ህወሓት ከፌዴራል መንግስት ጋር አዲስ የድርድር በር ለመክፈት ሽማግሌዎችን ወደ 4 ኪሎ ቤተ መንግስት ለመላክ ሽርን ጉድ እያሉ መሆኑ ተሰምተዋል። የፌዴራል መንግስት እውቅናን የነፈገውና ጠቅላይ ሚኒስትሩ በቅርቡ የሰጡት ሹመት በኃይል የገለበጠው ይህ ቡድን አሁን ላይ አቋሙን በማለዘብ ለህወሓት ይቀርባሉ የተባሉ ታዋቂ ሰዎችን ከአዲስ አበባና ከመቀሌ እያሰባሰበ ነው። ዓላማውም ከፌዴራል መንግስቱ ጋር አብሮ ለመስራትና የተቋረጡ በጀቶች እንዲለቀቁና ለቡድኑ ህጋዊ እውቅና እንዲሰጠው ለማግባባት ነው። ይህ ወደ እርቅና ድርድር የማዘንበል አዝማሚያ እየታየ ባለበት በአሁኑ ወቅት በክልሉ ውስጥ የሚካሄዱት ሽምሽሮች ግን የእልህና የኃይል ፖለቲካ አሁንም ስር መስደዱን ያሳያል። የክልሉ ፖሊስ ኮሚሽን በተመለከተ የተደረገው የቅርብ ጊዜ ለውጥ ለዚህ ትልቅ ማሳያ ነው። ጄኔራል ታደሰ ወረደ በቅርቡ የሾሙት ብርጋዴር ጄኔራል ገብረ ዲላ አሁን ላይ በደብረ ጽዮን ቡድን አማካኝነት በአቶ ይህዳጎ ስዩም ተተክተዋል። ይህ ሹምሽር በአብዛኞች ዘንድ የአንዱ ወንጀለኛ በሌላኛው ወንጀለኛ የመተካት ያህል ተደርጎ እየተወሰደና የቡድኑ የእልህ መወጣጫ እንጂ የክልሉ ጸጥታ መዋቅር ለማሻሻል የተደረገ እንዳልሆነ በስፋት እየተተቸ ነው። ከዚህም በተጨማሪ ክልሉ ወደ ባሰ የጸጥታና የፖለቲካ ውጥረት ሊያመራ እንደሚችል የሚያሳዩ ምልክቶች አሉ። ዶክተር ደብረ ጽዮን በክልሉ ውስጥ የአስቸኳይ ጊዜ አዋጅ ሊያውጁ እንደሚችሉ የሚጠቁሙ መረጃዎች እየወጡ ነው። ይህ ስጋት ይበልጥ ያየለው የህወሓት ታጣቂዎች ቲዲኤፍ ቃል አቀባይ ገብረ ጻድቅ በሰጡት ጠንካራና ዛቻ አዘል መግለጫ ነው። ቃል አቀባዩ መንግስት ጥያቄዎቻችን በልብ በማስተዋል ቢመልስ ይሻለዋል፣ መሬታችንና ተፈናቃዮችን አልመልስ የሚል ከሆነ ግን ራሳችንን ለመከላከል እንገደዳለን፣ ወደ ጦርነትም እንገባለን በማለት አስጠንቅቀዋል። አሁን ሊፈጠር የሚችለው ግጭት እንደ 2013 ጦርነት ቀላል እንደማይሆን፣ ውጤቱ የተለየ እንደሚሆን ዝተዋል። እነዚህ ክስተቶች የትግራይ ፖለቲካ ዕጣ ፈንታ እጅግ ውስብስብና አሳሳቢ ደረጃ ላይ አድርሰውታል። በአንድ በኩል የፌዴራል መንግስቱ ጋር ለመታረቅና እውቅና ለማግኘት ሽማግሌ መላክ ጥረት ሲያደርጉ፣ በሌላ በኩል ደግሞ የእልህ ሹምሽር፣ የአስቸኳይ ጊዜ አዋጅ ስጋትና የጦርነት ዛቻዎች ጎን ለጎን እየተሰሙ ነው። ይህ ሁኔታ ፌዴራል መንግስቱ የትኛውን የህወሓት አጃ ህጋዊ አድርጎ ይቀበላል? የትግራይ ህዝብስ ከዚህ ማለቂያ የሌለው ፖለቲካ ሽኩቻ መቼ ይገላገላል? የሚሉት መሰረታዊ ጥያቄዎች እንዲያንዣብቡ አድርገዋል። በሌላ ዜና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቤጂንግ ከቻይናው አቻቸው ሺጂንፒንግ ጋር ያደረጉት የ2 ቀናት ጉባኤ እንዳጠናቀቁ ታይዋን ከቻይና ተነጥላ ይፋዊ ነፃነቷን ከማወጅ እንድትቆጠብ ማሳሰቢያ ሰጡ። ፕሬዚዳንት ትራምፕ አርብ ዕለት ለፎክስ ኒውስ በሰጡት ቃለ ምልልስ ማንም አካል ነፃነቱን ሲያውጅ ማየት አልፈልግም ብለዋል። ታይዋን ራሷ እንደ ሉዓላዊት ሀገር ስለምትቆጥር ይፋዊ ነፃነት አዋጅ ማውጣት እንደማያስፈልጋት የታይዋኑ ፕሬዚዳንት ቺንግቴ ከዚህ ቀደም በተደጋጋሚ መግለጻቸው ይታወቃል። ዩናይትድ ስቴትስ በሕግ በተደነገገው መሰረት ለታይዋን ራስን የመከላከል አቅም እንድትገነባ ለረጅም ጊዜ ስትደግፍ የቆየች ቢሆንም ይህንን ጥምረት ከቻይና ጋር ካላት ዲፕሎማሲያዊ ግንኙነት ጋር በማጣመር ፈተና ሆኖባት ቆይቷል። ትራምፕ ወደ ዋሽንግተን ሲመለሱ በነበራቸው የበረራ ጉዞ ላይ ለጋዜጠኞች እንደተናገሩት ከፕሬዚዳንት ሺ ጋር ስለ ደሴቲቱ በስፋት መወያየታቸውን ገልጸዋል። ነገር ግን አሜሪካ ታይዋን በወታደራዊ ኃይል ትከላከልላት እንደሆነ ለቀረበላቸው ጥያቄ ግልጽ ምላሽ ከመስጠት ተቆጥበዋል። ለፎክስ ኒውስ በሰጡት ማብራሪያ ላይ ፕሬዝዳንቱ የአሜሪካ ፖሊሲ እንዳልተቀየረ አጽንኦት ሰጥተዋል። እንደምታውቁት ጦርነት ለመዋጋት 9500 ማይል ወይም 15289 ኪሎ ሜትር ርቀት መጓዝ ይጠበቅብናል። እኔ ይህን አልፈልግም። እነሱ ታይዋኖች እንዲረጋጉ ፈልጋለሁ፣ ቻይናም እንድትረጋጋ ፈልጋለሁ ብለዋል። በቻይና መንግስት ሚዲያዎች ዘገባ መሰረት ፕሬዚዳንት ሺ ጂንፒንግ በውይይቱ ወቅት የታይዋን ጉዳይ በቻይናና በአሜሪካ ግንኙነት ውስጥ እጅግ በጣም አስፈላጊ ጉዳይ ነው፣ በአግባቡ ካልተያዘ ሁለቱ ሀገራት ሊጋጩ ወይም ወደ ጦርነት ሊገቡ ይችላሉ ሲሉ ማስጠንቀቂያ ሰጥተዋል። ይሁን እንጂ ትራምፕ ከቻይና ጋር ጦርነት ይፈጠራል ብለው እንደማያሰቡና ፕሬዚዳንት ሺም ጦርነት ማየት እንደማይፈልጉ ገልጸዋል። ውድ የታሪክ አለኝ ቲዩብ ተከታታዮች የዛሬው ዜና ይህን ይመስል ነበር። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።